ሰኑ ዛሬ ልናረግ ተስማምተናል። የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኛ በጣም እንዴት ነሽ? ነው ደህና ነኝ እስከበር ይመስገን። ምን ደህና አትመስሊም? በጣም ደህና ነኝ ማለት አዎ ቤተሰብ እኛ በጣም ደህና ነን። ይገባናል ትንሽ የተወሰኑ ጊዜዎች ጠፍተናል። አንዳንድ ሁኔታዎች ለመምጣት ስላልተመቹን ነው እና ሰኑ ለምንድን ነው አንቺ ጠፋሽው? ብዙ ሰው እየጠየቀን ነው በኮሜንትም እየደወሉ ምናምን ሰኑ ወይስ እንዳሉ ነው። በእውነት ጠፍቻለሁ፣ ግን ዛሬ መጥቻለሁ በፕራንክ ዛሬ ለፕራንክ ነው እንደመጣ ነው። እና ለምንድን ነው ምን ሆነሽ ነው? ቤተሰብ አንቺ ፕራንክ አይደለም እሺ። ዛሬ እኔም ሰኑ እድሜያችን ለአቅመ አዳም ደርሶ እኔ ያሳፍረኛል ለመናገር ሰኑ በጣም ነው ያሳፍረኝ። ዛሬ ለምንድን ነው የመጣ ነው? ፕራንክ ግን አይደለም። እና ምንድን ነው? ያው አሜን በቃ የተናገርነው ነው። ምንድን ነው? ፕራንክ አይደለም። እና እኔ ልንገራችሁ ግንኙነታችን በዚህ መልኩ ሊቀጥል እንደማይችል እኔም ሰኑም ገባንና በደንብ ተናገርን አይደል? እና ለምን ብቻ ወሰንን። እኔና ሰኑ አንድ ላይ ተነጋግረን ደስተኛ ሊያደርገን ይችላል ብለን ያሰብነውን ነገር ወስነናል። ደስተኛ ትሆኛለሽ አይደል አንቺ? በጣም እሺ። እና ታዲያ ደስተኛ ከሆንሽ ንገሪያቸው ነገሩ ምንድን ነው? አንቺ እንደዚህ ያፈርሽ ነው ነገር እና ቤተሰቦች ዛሬኛ ለብሊት ጋር መጣ ነው ለፍራንክ ነው። እና ፍራንክ አይደለም የእውነት ነው። አትቀልድ አንተ ደግሞ ምንድን ነው? አይ የፍራንክ ነው እንዴ? እኔና አንቺ ተስማማ ነው። እኔና ሰኑ ዛሬ ምን ልናረግ ተስማምተናል አይደል? አይማ እውነት አይደለም ውሸት ነው። ለፍራንክ ነው እንጂ ምን እውነት ብለን እንደምታስበው የውሸት ከሆነ ሄዳለሁ እና ቤተሰብ ዛሬ ሰኑ እንዳለችው ትንሽ ለከባድ ፕራንክ መተናል ማለት ነው። ሁሉ ነገራችን ዝግጅታችን ምናምን ጨራርሰን በጉጉት የምንጠብቀው ማንን ነው? ኩቻ የት ሄዶ ነው? እሱ የውኒ አላውቅም። ወዴት እንደሄደ ስልክ ይዞ ነው ወጣ። ወዴት እንደሄደ አላውቅም። አዎ እና ስልክ ብቻ ቤት የለም ኩቻ። እኔና ሰኑ ደግሞ ተነጋግረን ዛሬ ኩቻን ባላሰበው መልኩ በከባዱ ፕራንክ ልናደርገው ተዘጋጅተናል ማለት ነው። አይዲያውን አንቺ ትነግሪያለሽ። ዛሬ የፕራንኩን ሀሳብ አንተ በደግሞ ብዬ አስባለሁ። እኔ እስካሁን የለፈለፍኩ አይደል እንደ አንቺ ተናገሪ። ምንድን ነው የፕራንኩ ሀሳብ? እና ቤተሰቦች የዛሬ ፍራንክ በጣም ገርም ፍራንክ ነው። እስከዛሬ እንደዚህ አይነት ነገር ሰርተንም አስበንም አናውቅም። አዎ በእውነት በጣም ከባድ። ከዛ ዛሬ አንድ አልጋ ላይ እንሆናለን። እሱ ሲመጣ ምን እንደው እሱ የሚል ብቻ አላውቅም። አልጋ ላይ ምንድን ነው ምንድን ነው ሌላ አይ ብቻ አብረን ቢሆን የምናደርግን እናስመስላለን ማለት ነው። ዳጊ ሲመጣ ልክ እሱ መምጣቱን አይተን እኔና ሰኑ እኔ አንቺ ላይ እወጣለሁ ማለት ነው። አለዛ ምንም አይመስልም እኮ ምን ሆነሽ ነው? እሺ እኔ ሰኑ ላይ በቃ እድሜያችን የሰኑም እድሜ ሳይደርስ ለአቅም እንትንም ሳንደርስ ብቻ
ግንኙነት ልናደርግ እንደሆነ እናስመስላለን ማለት ነው። ዳጊ ከመምጣቱ በፊት ብቻ ምን እንደሚል አላውቅም። እኔ ብቻ በጣም እኔ እንጃ እኔን ሁላ በፍልጥ እንዳይለኝ ነው የምፈራው። ምን ያደርግ ይመስልሻል? እኔማ እሱ ድንጋይ ናት ለምጥል ይመስላል። እኔ ላይ ነው አንቺ ላይ እኔ ላይ ይጫዋል። አንቺ ላይ ለምን ይጥላል? ከላይ ያለው ሰው ነው እኮ እናድዳል፣ በጣም ይናደዳል። እኔ እንጃ በጣም ከባድ ሀሳቡም ከባድ ነው ሳስበው። ግን እኔና አንቺ በደንብ እንትን ማለት አለብን ማለት ነው። እንዳትስቂ አንቺ ሰው ነው ከሳቅሽ እሱ ምናልባት ሊያቅ ይችላል። ግን ደግሞ እኔ ምንም ይፈጠር አልስቅም። ግግም ብለን በቃ እስቲ ከመጨረሻ የሚሆነውን ነገር እናያለን። ብቻ ይህንን ቪዲዮ እስከመጨረሻው ድረስ እንድታዩት ከልብ በአክብሮት እንጠይቃቸዋለን። ከወደዳችሁት ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ እና እንወዳቸዋለን። ዳጊ ሲመጣ የምንቀጥል ይሆናል። አብራችሁን ቆዩ። ሰላም ቤተሰብ፣ በድጋሚ ተመልሰን መተናል። ተመልሰን የመጣነው ለምንድን ነው? ኩቻ ደርሷል። አቢቲ ኩቻ የደረሰ እንደሆነ ነግሮናል እና እንዲህ በሩ ክፍት ከሆነ ሊያቅብን ስለሚችል ትንሽ ይህንን በር መለስ አድርጊ። ሰው እንጂ በደንብ መለስ አድርጊ። ግን እንትን በእንጂ በቃ እንዳቆልብኝ ከዛ ተኛ እንጂ ሱስ መጣ እንዳትስቂ። አሁን ሳቂ ችግር የለውም። ሱስ መጣ ግን እንዳትስቂ። ምን ነው ሰንዱ እኔ ደግሞ እውነት ለማስመሰል ምንድነው አደረጋችሁት? ስራ እየሰራችሁ ወድቀና ቢትን ተይቀታለ ማለት አቡዬ ምንድነው የምታደርገው? ምን እያደረጋችሁ ነበር? ምን እያደረጋችሁ ነበር? ሰለ አጥቷሽ ምንም እያደረጋችሁ ነበር? ምንም አላደረግንም። ምንድነው? አንቺ ላይ ጎተኝተው ነበር። ሰለ አይደለም እሷን አሟት ነበር። ፈትለለችም እዚህ ቤት ፈትለለችም። አንቺ ምን አይነት ባለጌ ነሽ? አቡዬ ምን ሆነ ነው? አይደለም አሟት እኮ ነው። ቢትን ተይቀው ስራ እየሰራችሁ አንተ ግን ባለጌ ነህ። አንተ እንደዚህ እኮ ነው እንዴ? እኔ ክላስ ተግማማ ከፈለጋችሁ እዛ ሄዳችሁ ተግማሙ። አንቺ ልጅ አይደለሽ? ቆይ ይሄ ደግሞ ወጥሮ ሲይዘኝ ነው ላላ እንዲለኝ ብዬ ነው የከፈትኩት። በስመ አብ አንተ በእናትህ አትዋሽ። ደህና ነሽ? እንዴት ነሽ? ተሻለሽ? ምን አደረጋችሁ? ምን አደረጋችሁ? ምንድነው አደረጋችሁ? ምንድነው ምን አደረገው? ያማል እንደ አንተ የምታወራው ነገር አይደለም። ምን ሆነሽ ነው? ህፃን እኮ ነሽ። እንዴት በመዳዳ እና ይውጭ ታው ያማማት ነው። ለራሷ ያማማት ነው። ምን ይሆንክ ነው? ያማል እንደ አንተ ቪዲዮ አስቀረስክ ልጅቷ እግዚአብሔር ነው ለፊ ታተ ነይ ለፊ ባለጌ ሁላ ታተ ምን ይሆን? አንቺ ህፃን ልጅ አይደለ? አንተስ ህፃን አይደለ? አሟት እኮ ነው። ምን አይነት ባለጌ ናችሁ? ቆይ ነውር እኮ ነው። ምንድነው ያደረግነው? ምን ስናደርግ አይተህ ነው? ምንም እንኳን አላጠፋንም። ምንድነው አጠፋነው? ሰኑ ህፃን ልጅ አይደለሽ? አንተ ሰው የምንደምታወራው ምን አደረግን? ምንም አላደረግንም። ምን ሆነ ነው አንተ እንደምታወራው? ምን ልታረጋት ነው? ምንም አላደረግንም። ስራ የሰራች አሟማትና ወደቀች። እሺ ብለሽ ነው ፈልገሽው ነው? ምንድነው ደግሞ ምን ችግር አለ ብናደርግስ? ምን ችግር አለ? አቦሎን ፍስቅዱስ አንተ ልጅ አይደላችሁ? ቆይ አንተ ልጅ አይደለ? ቆይ አንቺ ምን አይነት ባለጌ ነሽ? ልጅ በልጅነት እንደው አንቺ ባለጌ ነሽ። አግብተሻል? አግብተሻል? ማግባሰብ ብቻ እንተኛው። አው ባለጌ እኔና እሷ እንጋባለን። ደግሞ እቺ ባለጌ ናት እንዴ? እንጋባለን። አንጋባም? ሰው አንቺ እኔ ክላስ ትግማ ውጡልኝ። እኔ ክላስ ትግማማላችሁ እናንተ ምን ችግር አለ? አንተ ወንድሜ አይደለህ እንዴ? አንተ በሌለበት ሰዓት እኔ ብታውቀው አንተ ልጅቷን ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ ምን ሆነ? ልጅ በልጅነት አሰኑ እንደውም
አሟት ነው እንደው ያልኩህ አውቄ ነው። ቆይ አንቺ ቆይ እንዴት ፈትለ ማንንም ቆይ እኔ ይሄን ለፈትለ ካልተናገርኩ ምን አደረገ ለፈትለ ካልተናገርኩ አትንግረው አኩቻ ለምን ነው ለኩቻ ልታርጉ ነበር እውነቱ ከተናገርክ እኔ አልናገርም እውነቱ ነገር ምን ልታርጉ ነበር እውነቱ ከተናገርሽ ምንም አብራችሁ ልታደርጉ ነበር አው እንደዛ አስበን ነበር ማረና ክርስቶስ እንት ነገር ነው እንጂ ምን ሆነሽ ነው አንቺ ያመሻል ዝም ብላ ነው ቆይ ልጅ አይደለሽ መልሽልኝ ቆይ ልጅ ዝም ብላ ነው እሷ የምታወራና ትስማ አውቃ ነው ቆይ ልጅ አይደለሽ መልሽልኝ ምን ይሆንክ ነው ያማማት እኮ ነው ራሷ አንተ ዞር በል አንተ አያገባም ለምን አያገባም ልጅ አይደለሽ ልጅ አይደለሽ መልሽልኝ ያማሃል አንተ እጭ ነው ዛሬ ትመታታለህ በዚህ ህፃንነት ልጅ ግን ባለጌ ይሄንን ለፈትለ ካልተናገር ምን ችግር አለው ባለጌ ስድ አንቺ ልጅ እኮ ነሽ በዚህ እድሜሽ እኮ እንደዚህ ብልግና በቃ አንቺ ምንድነው የምትባልጉት ቡይ ምን ችግር አለ ልጅ ባልነት ነው እንደውም አንተ ዝም በል በእግዚአብሔር አግብታታ አገባታለሁ ለምን አገባታለሁ አንቺ ምን ሆነሽ ነው አንገባም ሰው ነው በደንብ እንገባለን እሱ ፈትለ ይሄን ለፈትለ ካልተናገርኩ ብልግናሽን ጭራሽ እጅሽን ጭራሽ ከፍተሽ ቀበቶ እስከሚፈታ ድረስ ቀበቶ ወብቆኝ ነው እንትን ጭራሽ ልጆች ክላስ እንዳሉ ለልጆች ነግረሽ እኛ ለአቢቲ ነግረሽ እኔ ክላስ ገብታችሁ ለምን ነው እኔ ክላስ ገብታችሁ እንደዚህ የባለጋችሁት ቆይ ለምን ባለካ አቡዬ ቆይ ለምን እንደዚህ ታደርጋለህ ቆይ ለምን አንተ ቆይ እንዴ ወንድሜ አይደለ እንዴ እና ታዲያ ምን ችግር ወንድሜ የምትባልገው ወንድሜ ስለሆንክ እኮ ነው አንተ ክላስ የተጠቀምኩት አይደል እንዴ ተጠቀም አንተ እንዴት እቺ ልጅ አንድ ፍሬ ልጅ ጋር ትገባለህ አንተስ ልጅ አይደለ ልጅ እኮ ታዲያ ልጅ በልጅነት በእናትህ ዝም በል በጊዜ ምንድን ነው የምታስተምረው ሰው ኧረ እቺ ልጅ ምን ማታውቋን ልጅ ለምን ነው እንደዚህ የምታደርገው ምን አደረኩ አንቺስ ብትሆኚ ለምን ነው እሱ እንደዚህ ያለ ነገር እንዲያደርግ የምትፈቅዱ እኛ እኮ እንዋደዳለን እኮ ምን ንገሪኝ ቆይ አንቺ ባለጌ ስድ ነሽ ግን እንደዚህ አይደረግም አንተም ስድ ነህ እንዋደዳለን እኮ እኛ ምን አደረግን እንዋደዳለን እንደዚህ አይደረግም ሲጀመር ማለት ነው አይደረግም ያጎትህ ቤት ላይ ሴት እሷን ልተኙ ነበር ሴት ለሷን የምታውቃለው ሚስቴክ እኮ ናት እና ያጎትህ ቤት ላይ ነው እንዴ ቤቴ ክላስ ላይ ነው ቤቴ ማለት አይደል ቤቴ የትም ምን ሆነ ነው አንተ ቆይ እንደዚህ ነው የምታረጊው ጭራሽ እንዋደዳለን እኮ እኛ እንዋደዳለን አረጋላችሁ አርጋችሁ ምን ሆነሽ ነው ሰኑ የምትናገር አንቺ ደግሞ አጉል እሱ እንትን አለ ሁሉንም ነገር ተከዘጋለሽ አንቺ ምን ሆነሽ ነው ጭራሽ አርጋችሁ አንቺ ባለጌ አርጋችሁ ወይኔ ዳጊ ሰኑ እኮ እንዋደዳለን እኮ በኪዳነ ምሕረት ልጅ እኮ ነሽ ሰኑ በጣም ወደው ሰኑ ልጅ እኮ ነሽ እኮ እንዴት ቆይ እንደዚህ ትሆናላችሁ ቆይ እናንተ ቆይ በልጅነት እንደዚህ ቆይ ኩቻ እንዋደዳለን እኮ እንዋደዳለን ነውር አይደለም ቆይ ንገሪኝ ቆይ እንዴት ነውር አይደለም ማንን ንቀሽ ነው እኛ ቤት ሚያይን ሰው የለም ብለሽ ብትባልጊው ሳታገቢ ገና ልጅ ነሽ ልጅ ገና ልጅ 20 ዓመት እንኳን አልሞላሽ አላገባሽ አግቢና አግቢ ከፈለግሽ አያገባኝ ጉዳይ አይደለም እሱ እኛ እኮ እንዋደዳለን አይ ምን ይሆነ ነው እሱ እጂ ባለጌ ታት ነይ እሱ ሰንደው እዚህ ጋር ነይ እዚህ ጋር ምን ሆነ ነው አንተ ቆይ እኛ እንዋደዳለን እኮ አንተ ግቡና አርጉ ግቧ አንተ መተበጠበጥከን አይደል ግቧ በጠበጥከን እኮ ድሮ እንዴት ቆመባ ድሮ እንዴት አይቆመብህ አንተ የምትናገራቸውን ቃላቶች አስብ እንጂ ባለጌ ናችሁ እና አሁን ግባ ስላልኩ ቀዘቀዘ አይደል ወይኔ በእናትህ አንተ ሰውዬም በቃ እሺ ነው ይዞ ነው እንግባ አዎ በእንትን ብዬ አስባለሁ እሺ በቃ እዚህ ጋር ቆይ ግባ አላልክም ግባ አላልክም ሻውን ውጣ ይወጣባችሁ ነው ውጣ ውጪ ሰኑ በቃ ሌላ ጊዜ እናደርጋለን ባለጌ ሁላ ውጣ አሁን ግባ አላልክም አትግቡ አንተ አልፈቀድኩም እንዳሁን በእናትሽ አንቺ አትባልጊ እንዳልመታሽ በጥፊ እሺ ግባ አላልክም ለምን ነው የምገባው ግባ ስላልኩ ትገባለህ እንዴ አንተ ምን አይነት ባለጌ ነው የቀዘቀዘው ተነሳ ዳጊ በኢየሱስ የቀዘቀዘው ተነስቷል አንተ አቡዬ ቆይ ምን ሆነ ነው እንደዚህ ሆናችሁ የቀዘቀዘው ተነስቷል አይደል የቀዘቀዘው ተነሳ ድሮ እንዴት አይነሳም ባለጌ ድሮ ይለመድኩ ልግባ አንቺ ቆመብሽ አንቺስ ለምን ፈላብሽ አንቺ ወሰወሰሻ ይስቃል እንዴት ድሮ ትስቃላችሁ ትስቃለህ እሺ ባለጌ ምናችሁ ማይጥም ዝም ብላችሁ ትስቃለህ እስቲ በእናትህ እሺ አንተ ዞር ብለና ኮካ ምናምን ትስቃ ኮካ ፋንታ ይሻላል እናንተ ቤት አንተ
በአንተ አትልም አይደለም ኮካ ሲዘና እዚህ ሰፈር ደግሞ ጥሩ አይደለም ኮካቸውና ከሴቻ ይዘና እስቲ ኮካ ከሴቻ ለማሰጣለው ከሴቻ ኮካ ይዘና ኮካ ይዘልና በእናትህ ባለጌ ሁላ ውጣ ምን ይሆንክ ነው ኢዲ ማየት አልፈልግም ውጡ ራፍ የመጣኩ ነው ውጪ እንሂድ እንዴ ውጪ ለምን ደሞ ለማታሽ ውጪ ሊድ ባለጌ ውጪ እንደው ይሻላል ውጡልኝ ከቤት ውጡልኝ ባለጌ ውጪ እንትን ነው እንዴ ሰማ አንቺ ባለጌ ምንድነው ቆይ እንደዚህ እንዴት ልታርጊ ትችያለሽ ቆይ አንቺ አቡዬ እኔ ዳውጪ አሁን የራሱ ደስተኛ ስሜት አሁን እንዳለ በተሰው እኔ ስሜቱ መጣ እጂ ለቀቀን ምን ይሆንክ አንተ ለቀቀን በቃ ያው ዛሬ ነው ምን ያወራችን አምስተኛ ነው ስድስተኛ ያወራችን እኮ ነው አንቺ በእናትሽ እንዳልመታሽ በዚህ እንዳልመታችሁ ለቀቀን አትባልግ ሰውዬ አትባልግ የብቻችን ቀን ነው እንደውም አሁን ነው ሰኑ ምንድነው አልሽው ቆይ ምንድነው አልሽው ድገሚ ያልሽው ድገሚ ምን ሆነም ደግሞ አሁን ምንድነው አልሽው ሊስ ማንዶ እኔ ልከስ ስሜታችን ጋር ነው ያልከስ ምትለው አሁን ራሱ ገና ገር ደስ ይለኛል ስሜታችን ጋር እሺ እኛን ጭራሽ ስሜት አለች ወይኔ ዛሬ ስድስተኛ ወራችን ነው የት ነው የምትሄዱት ና ተመለስ የትም አትሄድም በእግዚአብሔር አት እንዴ አው እዚህ ይቻላል እንዴ እነዚህ ሰዎች ምንድነው የሚያብዱት አተ ይፈርበሩ ወይኔ በእና ውጣ ሰኑ አሁን አልቂ ቶሎ በይ ሰኑ ቶሎ በይ በሩ ይዘጋ ምን እየሆነ ነው ምን እየሆነ ነው አይ ውጣ አሁን አንተ ያናደርከኝ ነው በቃ እሺ ያናደርከኝ ነው አንተ ምን አይነት እነዚህ እረፍ በእናትህ አትባልጉ ያናደርከኝ ነው አንቺ ስሜት ያልሽ አንቺ ማለት ነው እቺ አትባልጊ በእናትሽ ባለጌ ቦኔ አንቺ ቤተሰቦች ዛሬ እኮ ለሁለት እናሳልፍ ጸባይሽ ቆይ እንደዚህ ነው በቃ ከዚህ ፊት እንዲህ ነበር የነጠባ አንተም እንደዚህ ነበር ጸባይ እንዲህ ነበር አንተ እንደዚህ አይነት ነገር አያስፈልግም የምትል ልጅ አሁን ላይ ደግሞ አፍ አውጥተህ ተናገርክ ምን ላድርግ በቃ ሰኑን አልቻልኩም ስለምወዳት እኮ ነው አሁን እንደውም እሱ ውጡ ትላለህ አንድ አስሬ ደግሞ ግቡ ምናምን ትላለህ የት እንደዚህ ግን አልመሰላችሁም ሰኑ አንቺን ቤተሰቦችሽ እንደዚህ ያሳደጉሽ በፍጹም አልመሰለኝም ሰው የምታከብሪ እንደዚህ አይነት ነገር የምትቃወሚ ሴት መስለሽኝ ነበር ልጅም መስለሽኝ ነበር ግን አየሁሽ ብንወልድ እኛ ጭራሽ ባለክሽ ብንወልድ እኔ 20 ዓመቴ ነው ልጅ 20 ዓመት ሲሞላ 40 ዓመት ገና ልጅ ነው የምሆነው እንደውም አንቺም ደግሞ 18 ዓመት ቆይ ተጋብታችኋል አንጋባም ቆይ ሰኑ ምን ሆነሽ ነው ንገሪኝ እስቲ ምን ሆነሽ ነው ምንም ማለት እኔ ማቃጠል ፈልገሽ ነው አይደለም ተቃጠልኩ እኮ እኔ እንዴ ምንድነው ቆይ ይሁንሽ ቆይ አቡዬ አንተስ ምን ችግር አለ ቆይ ከተዋደደ ምን ችግር አለ ቆይ አንተ ምን ሆነ ነው ቆይ አንተ ከተዋደደ ምን ችግር አለ በእኛ ነው የተጀመረው ቆይ በእኛ ነው የተጀመረው በእኛ አሁን እኛን ራሱ ያቀዘቀዝከን እኮ ነው አንተ ምን ሆነ ነው አይደል እናንተ ናችሁ ቆይ እኔ በእናትሽ እሺ ንግባ እምቢ እንውጣ አርጋችሁ ለምን አረጋችሁ ምን ጥቅም አለው ቆይ በእግዚአብሔር ስም በኢየሱስ ደስ አይልም ሰኑ ቦኔ ደስ ይላል አንቺ ሂጂ ታው እግዚአብሔር ድረስ መዳአን ያለ እኔ ራሱ በጣም ደስ ብሎኛል ምን ነው ዛሬ ስንተኛችን ነው ግን ብቻ ሀዳራ ላይ ፈልኝነት ነገር እሺ ቆጫ ላንተ ብቻ ነገርኩ ቦኔ በር ላይ ድረስ ባለጌ ይሄማ ጉዲሽን ፈለጥሽ ቀድመን ሂድ ከሱ ጋር አብረን እንወጣለን ታዲያ እንደዛ እኮ ነው በቃ ውጪ እዛ እንደፈለጋችሁ ውጡ ተከራይተን መኖር እንሂድ ውጪ እንትን ምን እየሆነ ነው ምን እየሆንክ ነው ምን እየሆንክ ነው ሂድ በቃ ሂድ እጂ እንሂድ እንደው ውጪ እንትን ሂዱ ባለጌ ውጪ እንደው አሪፍ ነው ሰኑ እሺ ኩቻ እባክህ ውጪ እንደ ቤቱ አይሆንም እዚህ እኮ ነው የለመድነው ምንድነው የቀረ እዚህ ነው የለመድነው እኛ አይደል በቃ ውጣ አንተ ተው ክፈት እኛ እዚህ ነው የለመድነው ክፈት ተው ከማለኛ እዚህ ነው የለመድነው አይ አንተ
ተው ምንድን ነው ያደረግነው? ንገረኝ ሀሰን እንጂ ፕራንክ ነው ተባልክ አይደል? ፕራንክ ነው። ምን እየሆንክ ነው? ፕራንክ እኮ ነው። ድገገኝ። ፕራንክ ተደርጋል። የፕራንኩ ሀሳብ የሰኑ ነው። ፕራንክ ፊት አውቀን ፕራንክ ብለን አውጥተናል። ምን ይነግራችሁ? እጂ አታበናት አትግማማ። ድገገኝ አንቺ እንዳመጭ ባለ አንቺ እንደዚህ አይነት ፕራንክ እንዴት ነው የምታደርጊው? እንዴት ታስቢያለሽ? ነው እንደዚህ አይነት ፕራንክ ይታሰባል? አንተስ ብትሆን እንዴት ትሰራለህ? እሷ አበባ ከፈለገች ለምን እንትን አይደለም? ምን ችግር አለ? ለምን ሰራሽና ፈልጋሻ ቋመጠሻ ፈልገሻል ቋመጣት። እዚህ በላይ ምንድን ነው ወይ? እኔም ቋምጦኛል። አንቺ ስሜቴ መጣ ምናምን ትያለሽ እንዴ? ስሜትሽ ሶሊድ ጉድ አይደል እንዴ? እንዴት እንደዛ ትያለሽ? ሰው አንተ ዞር አንተ ራሱን ለቀቅ ባክ መጣት ያለሽ ሰው ነው። አንተ ምንድነው አልከው? ራስህ ሂድ ባክ። ምንድነው ያልኩት? ምን አልኩ ነው? እንደዚህ አይነት ቪዲዮ እንዴት ነው የምትሰሩት እናንተ? እኔም ፕራንክ እንዴት ሰኑ እግዚአብሔር ልጁን አሁን ሌላ ነገር ስንት ነገር ያስባል። ቋመጠሽ አይደል አንቺ? አንቺ ስሜትሽ መጣ። ኃጢአት ይሆንብኛል በጣም አንተ በእናትህ ራስህ ንጹህ አድርገህ አታውራ። አንተ ራስህም ዝም እኔ ምን አደረኩ አለች። እሺ ብዬ ተባበርኳት። እሺ ለምን ትላለህ አንተ? ፕራንክ አይደል እንዴ? ቢሆንስ ለምን ፕራንክ እውነት ቢሆን እኔ ደስ ይላል። በጣም አፈር ብላ። ኧረ እግዚአብሔር ነው እሺ የምር ምን ቢሆን እንደዛ ይሆን እንደ አራስ ነው። በድብቅ ነው እውነት ቢሆን ቢሆን ማለት ነው። አዎ ከማን ልምጣ? አንተ በእናትህ እነዚህ ሰዎች አበዱ እንዴ? ፕራንክ ነው ተባልክ አይደል? አንተ ታዲያ በቃ እኔ አትግቡ። በቃ እንደዚህ ለሁለት አትግቡ። አትሳቂ እንጂ ከወጣኝ ደግሞ በስነ ስርዓት አልፈታሽም። ቅድም ቆይ እንዴት ደፈራችሁ? እኔ ፕራንክ አይደለም በእግዚአብሔር የሆነ ሙድ ያዛችሁ ማለት ነው። አይ እንትን ነው ፕራንክ ነው። አርገሽ አረ እኔ እንደዚህ ሰው አላምንም። አንቺ ውሸት ጀመርሽ? አላምንም። ውሸት ጀመርሽ? አርጋችኋል አይደለም? አርጋችኋል። ና ወደዚህ አርገሻል። አንቺ ባለጌ አውቀሽ ፕራንክ። እኔ እቺ ሙድ እኮ ይገባኛል። በእውነት ፍራንክ ነው አይደለም? ሙድ ነው። ፍራንክ አይደለም። አርጋችሁ አላረግንም። በትንሹ ነው አላረግንም እኮ ነው ያልኩት። አንቺ የምር አርገሻል? ኧረ አይደለም። እና ቆይ አርገሻል? አንተ ፍራንክ ነው ተባልክ አይደል እንዴ? ቆይ ምንድነው? አዎ ያለች እኮ አዎ እንደውም ያለች ከዚህ ፊት ያለፈው እኮ አልፏል እኮ። ያለፈው አልፏል እኮ። ምን ሆነ ነው? ዛሬ አላረግንም። በፊት አርጋችኋል? አላልኩም። ያለፈው አልፏል። አሁን አላረግንም ነው ያልኩ ያለው። አሁን አላረግንም ግን በፊት አርገናል። ምናልባት የምር እኮ ነው ዘኑ እያወራ ያለው። ዘኑ የምር እያወራ አንተ ይሄ እኔና እሷ ፍቅረኛ ማቾች ነን አይደል? የኛ የግላችን ነገር ነው። አንተ እዚህ ላይ ምንም መብት የለም። ልጅ ነን። አንተ ግን እሱን አታስታውሰው ነው። እሺ ቴንክ ዩ። ብዙ ነገር እኛ ማገናዘብ የምንችል ልጆች ነን። አሰኑ እንደዛ ታደርጊያለሽ? እኔ ማድረግ ፍላጎት አለሽ? ከልቤ ጥያቄ ነው። ትፈልጊያለሽ? ምኑ አሁን አቡዬ አሁን እንዳደረጋችሁት አድርጋችኋል? በፊት አድርጋችኋል? አልመጣሽም። በፊት አድርጋችኋል? አይደለም አይደለም አላደረጋችሁም። እግዚአብሔር እሺ እኔ ጠይቀኝ እንጂ ይድባኪ አይ ግን ና እንጂ ፕራንክ ነው ተባልክ አይደል? አይ ምንድን ነው? አይ እንደዛ ከሆነ እኔ ከተናደደ ሰርተዋል ማለት ነው። አሪፍ ነው እንደውም እና የዛሬ ቪዲዮ በስተመጨረሻም ዳጊ እንደተበሳጨ ቀርቷል። በደንብ አላማውን ምናምን ግቡን መጥቷል ብዬ አስባለሁ አይደል? አዎ በደንብ እና ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁልን ከልብ እናመሰግናለን። እንወዳችኋለን።
ሰብስክራይብ በማድረግ ፍቅራችሁን አሳዩን። ይሄ ቪዲዮ እንደውም ከተመቻችሁ ላይክ በማድረግ አበረታቱን እንላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ ሀገራችን ሰላም ያርግልን።